በዛሬ ቪዲዮአችን ጋይስ መቀመጫዋን ጠለዘው እንግዲህ እኚህን የመሳሰሉ ጸዴና አስቂኝ ቪዲዮዎች አሉ። አብረን እንስቃለን፣ አብረን እንንከተከታለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ወደ ቪዲዮ ጋይስ እኔ እንደዚህ አይነት ሰው በጣም ነው ወደው። እንደዚህ አይነት ሰው ስላችሁ በቃ ባለው ነገር ፈታ ሚል እዩ። በቃ ፈታ ያሉ ነው፣ ጓደኛሞች ናቸው እና ዳንሱ ራሱ እንዴት እንደሚያምርበት ምክንያቱም ሰውነቱን ለቀቅ አድርጎ ነው በቃ የሆነ የተመቸው ሰው ነው ስላችሁ በቃ ፈታ ያለ ነው። ዩት እስቲ ጓደኞቹ ፈታ ማድረግ እንደለመደ የምታውቁት ጓደኞቹ በቃ በሱ ደስተኛ ናቸው። እንዴት እየሳቁ ፈገግ እያሉ እንደሚመለከቱት ይሱ ሰውነቱን ልቅቅ አድርጎ ከራስ ሰዎች ጋር ስላለ ፈታ ያለ ነው። በመጀመሪያ ጋይስ እነዚህ ጥንዶች ቪዲዮአቸውን ቲክታክ ላይ ነበር ያገኘሁትና ኮሜንት ሴክሽኑ በጣም የተመታ ስለሆነ ለምን ሪአክት አላደርግበትም የኔ ቤተሰቦች እስቲ ምን ታስባላችሁ እዚህ ቪዲዮ ላይ ብዬ ነው ያመጣሁት። እኔ ምን አስባለሁ መሰላችሁ? አብዛኛውን የሀበሻ ሴት የውጭ ዜጋ ስታገባ የሚታሰበው ከገንዘብ ጋር የተያያዘና ከቪዛ ጋር ከፕሮሰስ ጋር የተያያዘ ነው። ግን ደግሞ በእውነተኛ ወደው የሚያገቡ ሰዎችም እንዳሉ እያወቃችሁና እያሰባችሁ ፕላስ ደግሞ እኛም ኢትዮጵያውያን አፍሪካውያን መሆናችን አንዘንጋ፣ ሬሲስት አንሁን ለሌላ አፍሪካውያን ፕሊስ። እኛም አፍሪካዊ ህዝቦች ነን። የአፍሪካ መዲና የሆነች አገር ነው ያለችን። ስለዚህ ባካችሁ ሬሲስት አንሁን። በጣም ደስ ይላሉ ካፕላችሁ። ለእናንተ ኮንግራ ገብሮኛል። በጣም ከፍቶኛል። ቤተሰቦች ተስፋ ወደ ቪዲዮ እመለስበታለሁ። ግን ትንሽ ነገር ልንገራችሁ። ይሄ ቪዲዮ ሜሪ ቦንዳ የምትባል ቲክታክ ላይ ቻሌንጅ ሰጥታ ነው አካውንቷን በስንት ሺህ እንደሆነ ለጨመረና ምን ላደረገ እንደሆነ በቪዲዮ ብቻ ቻሌንጅ ትሰጣለች። ከዛም በዛ ቻሌንጅ መሰረት ይሄ ልጅ እንግዲህ ቻሌንጁን አሸናፊ ይሆናል። እንግዲህ ሱቅ ነው ሰጣለ ያለችው። ሱቋ ደግሞ 1.5 ሚሊዮን ብር እንደሚያወጣ ነበር የተናገረችው። ግን ይሄ ልጅ ከዛ በኋላ ሄዶ ሱቁን ሲያስገምት 1.5 ሚሊዮን እንደማያወጣና 300 ሺህ ብር ብቻ እንደሚያወጣ እሱንም ላያወጣም እንደሚችል በባለሙያ አረጋግጧል። ከዛ ወዲህ ደግሞ ምክንያቱ ባልታወቀ ምክንያት አልሰጠችውም። አንዳንድ ስክሪን ሪከርዶችን ያየው ነበረ ላይቭ የነበራቸውን ግጭት። እስቲ እንመልከተው ሙሉ ቪዲዮን። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁ ከሞላውላቸው በኋላ አንድ ወንድሜ ይሄ ቃል 1.5 ያወጣል በባለሙያ እናሳየ ብሎኝ ትናንትና ባለሙያውን ሲያሳይቸው ነበር። ቤተሰቦች ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄ ለመረከ ልጄ አናግሬያቸው ነበር። ሰደቡ ቤተሰብ ተሳለቁብኝ። ጋይስ እዚህ ቪዲዮ ምስል ላይ የምትገኘው ህሊና አያሌው ናት። ቲክታከር ነች፣ ታውቋታላችሁ አብዛኞቻችሁ ብዬ አስባለሁ። ይህንን የሜሪ ቦንዳ ቻሌንጅ በሜሪ ቦንዳ አካውንት የቻሌንጁን ቪዲዮ የሰራችው ህሊና አያሌው ነች እና ህሊና አያሌውም ሆነ ሜሪ ቦንዳ የሚመለከታችሁ ሰዎች በሙሉ ምላሹን እንድትሰጡ ጠይቃችኋለሁ በአክብሮት። እና ደግሞ እባካችሁ ቻሌንጅ የምትሰጡ ሰዎች ተገዳችሁ አይደለም፣ በውዴታ ነው ቻሌንጅ ለሰዎች ከሰጠን የምንሰጠው። ስለዚህ በውዴታ የሰጠነውን ቻሌንጅ ደግሞ ቻሌንጁን ላሳካ ሰው፣ ቻሌንጁን ላሸነፈ ሰው እባካችሁ ያልነውን ሽልማት ቃል የገባናቸውን ነገሮች መስጠት አለብን። አቅማችን የማይፈቅደውን ነገር ደግሞ ከሆነ ቅድሚያም ቻሌንጅ ባንሰጥ ባይ ነኝ። ምክንያቱም ብዙ ሰው ተስፋ አድርጎ ለፍቶ ነው እንግዲህ አካውንታን ይመስለኛል 100 ሺህ ምናምን ነው የጨመረ። 100 ሺህ ማለት መጨመር በጣም ቀላል ነገር አይደለም። ቪዲዮዎች ቫይራል እንዲወጡ ደጋግሞ መስራት ቀላል አይደለም። የሶሻል ሚዲያ ስራ በአጠቃላይ እናንተ እንደምታስቡት ቀላል አይደለም። ስለዚህ አቅም ከሌለን በአቅማችን ልክ ቻሌንጅ እንድንሰጥ፣ አቅም ከሌለን ደግሞ ባንሰጥ። እናንተ ተባበራችሁ 1.5 ሚሊዮን ያለን ያሸንፋል ወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦች እና አባቶችን አግዛለሁ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ራይታችሁ ዝም አትበሉ፣ ፍርድን ዝም ይመጣል። እንግዲህ የዚህ ቪዲዮ አንዳንድ ኮሜንቶችን ሳይ አንተም እኮ ገንዘብህ አልገባም ምን አደረክና ነው ምናምን እያላችሁት ነበርና
በቃ ቻሌንጅ ነው አይደል? ቻሌንጅ እስከሆነ ድረስ ለቻሌንጁ የተባለውን መስፈርት የወጣውን መስፈርት እስካሟላ ድረስ መሰጠት አለበት ባይ ነኝ። ያሳዝናል። ይህ ቪዲዮ ደግሞ ጋይዝ ጽሁፉ ምን ይላል? ለምንድነው ሁሌ ከተለያየ ሰው የምትበደረው ሰዎች ብለው ሲጠይቁት፣ ምክንያቱም በቪዲዮ አሳይቶናል። ቪዲዮ ላይ እንደተመለከታችሁ እንግዲህ ጭቃ የሚመርገው ሰውዬ ከአንዱ ጭቃ ወስዶ ለጎደለው ሌላ ቦታ ሲሞላ አንዱ ቦታ ይጎልበታል። ከዛን ደግሞ ከሌላ ቦታ ጭቃ ይበደርና እንደገና ከጎኑ እዛ ላይ ሲሞላበት ደግሞ ያኛው ቦታ ይጎልበታል። ስለዚህ የዚህ ልጅ ሀሳብ ምንድነው? ከተለያየ ሰው የምበደረው ምክንያት አንዱ ጋር የነበረኝን ብድር ለመክፈል ተበድሬ እከፍላለሁ፣ የዛንም ሰውዬ ደግሞ ለመክፈል ከሌላ ሰው እበደራለሁ፣ በዚህ ምክንያት ነው እያለ ነው። በነገራችን ላይ ቪዲዮ 2 ጊዜ ማራኪ ወግ ላይ ቀርባለች። በጣም ጨዋታዋ ደስ የሚል እናት ነች። እስቲ ገንዘብ ሳይዙ እንጋባለን ለሚሉ ጥንዶች ይህንን ብላለች። አሁን ስራ ፖለቲካና በመሞከር ነው ያዘው። ይሞክር እሱን ራሱ በሳቅ ገደለችው እኮ። እንፈቃቀር፣ እንከባበር፣ እንቻቻላል። ምን አባስ ስለሆንክ ነው የምችለው? ማን አባህ አንተ እኔን የምትችለኝ? አትቻለኝ፣ አልችልም። ጋይስ ይህንን የሰሚ ቪዲዮ ብዙ ሰው እንደ ቀልድ አይቶታል እና እኔ ግን እንደ ቀልድ አላየሁትም። በጣም እኔ ምስማማበት 100% ምስማማበት ጸዴ ሀሳብ ነው። ለምንድን ነው የምለው? በዚህ ጊዜ መቻቻል አስፈላጊ አይደለም። ለምንድን ነው የምንቻቻለው ነው ሀሳቡ። ለምንድን ነው የምንቻቻለው? ከመቻቻል ይልቅ መከባበር ይሻላል ጋይስ። መከባበር ማለት የሰውን ባውንደሪ ማክበር እና ገደብን ማወቅ፣ ከዛ ሰው ጋር እስከምን መሄድ እንዳለብን በቃ ልኩን የመጨረሻውን ያን ሰው መጨረሻ አውቆ ከዛ በላይ አለመሄድ ነው። መቻቻል ግን እንደፈለክ ሰው ላይ ትሆናለህ፣ ሰውም እንደፈለገ ይሆንብሃል። ግን በቃ መቻል፣ እየደበረህም መቻል፣ ማትፈልገው ነገር የተደረገ ባውንደሪ የተጣሰብክም መቻል ነው። ይሄ ልክ አይደለም። መከባበር ግን በቃ ገደብ አላችሁ፣ ልክ አላችሁ፣ ባውንደሪ አላችሁ። ስለዚህ በጣም ጸድ ሀሳብ ነው። እስቲ ሙሉውን እንስማው። እንቻቻል ግን እንከባበር። ከዛ ውጪ ግን አንተ አጉዱ በጣም ያርቀባለህ ስትል ጣቴን ነው የሚቆርጥልህ ወይም ምላሴን ነው የሚቆርጥልህ። አትችልም በእኔ መግዛት። ስድድብ ወንጀል ነው። ዘመናዊ ስድብ መሳደብ የለባቸውም። ስትሳደቡ እንኳን እኔ ጋር ስትሰዳደቡ ባህላዊ ስድብ ተሰዳደቡ። ጋይስ ሜላትን ታውቋታላችሁ። ከጳውሎስ ጋር ቪዲዮ የምትሰራው የጳውሎስ እህቱ ናት። እንደተናገረው ከሆነ እባካችሁ እነዚህ ልጆች አንድ የገጠር ልጆች ናቸው። ሶሻል ሚዲያ ላይ መተው ድራማም ሆነ ሲሰሩ ሌላ ሶሻል ሚዲያ ላይ ያዩትን ቻሌንጆች መተው ሲሞክሩ ምን እባካችሁ ቡሊ አናደርጋቸው። በተለይ ሜላት አብዛኞቻችሁ እዚህ ቲክታክ ላይ ስለመጣች ሕፃን መሆኗን ልጆታ በጣም ሕፃን መሆኗን ረስታችኋል። እና ኮሜንት ሴክሽን ላይ የምትሰጡት ኮሜንት በጣም ይደብራል። ከዛን ደግሞ የራሷን ፎቶዎች ከተለያዩ ቪዲዮዎች ላይ ተቆረጡ ኤዲት የተደረጉትን ቡሊ አታርጓት በብዙ ነገርና እቺ ልጅ የክፍለ ሀገር ልጅና እንዲህ በድፍረት መታ ብዙ ነገር በመሞከሯ ልናበረታታት ነው የሚገባው እንጂ እባካችሁ ቡሊ አናርጋት። ሜላት ሕፃን ናት፣ እሱን አንርሳ። ጋይስ ይሄ ልጅ አንድ ኩንታል ያው 100 ኪሎ ነው። ውስጡ ድንች ምኑን አላወኩም እና ባዶን አቁሞ መመዘንና ከዛ መሸከም ስለሚከብድ ይመስለኛል ከነ ኪሎ ይመዘንና የሱ ኪሎ ስለሚታወቅ የተሸከመው ክብደት ስንት ኪሎ እንደሚመዝን ለማወቅ መሰለኝ አንድ ላይ የተመዘነው። እና የዚህ ኮሜንት ሴክሽን ላይ ብዙ ሰው አዝናችሁለታል። እኔ ግን ከማዘን ይልቅ ኮርቼበታለሁ። እንደዚህ አይነት ወንዶች በዚህ ዘመን ሲሰሩ ማየት ማበረታታት እና መደሰት ነው እንጂ ያለብን ማዘን ከንፈር መምጠጥ አስፈላጊ አይደለም። እየሰራ ነው ሲለምን አላያችሁበትም? በዚህ ዘመን ብዙ ወንዶች አሁን አግብተው ሚስቶቻቸውን አረብ ሀገር እየላኩ እነሱ እዚህ ቁጭ ብለው የሚኖሩ ብዙ አሉ። እናም ደግሞ ከተለያየ የውጭ ሀገራትም ደግሞ
ሴቶችን እያታለሉ የሴቶችን ገንዘብ በመብላት ቁጭ የሚሉ ብዙ ወንዶች ባሉበት እንደዚህ ደግሞ ታትረው ለራሳቸውና ለቤተሰቦቻቸው የሚሰሩ ወንዶችን በእነሱ ይበልጥ ልንኮራባቸው የሚገባው ከምናዝንላቸው ይልቅ ማለት ነው። እቺን ፈላ ደግሞ እዩት ጋይስ እንዴት እንደተመቸችኝ። ጋይስ እንደዚህ አይነት ኮንፊደንስ ያላቸው ህፃናት ደፋሪው ህፃናት ራሳቸውን መግለጽና ታለንታቸውን መሞከር ማሳየት የማይፈሩ ህፃናትን እንደ ሀገር ማበረታታት አለብን። ምክንያቱም አንዳንድ ሰዎች እንደዚህ አይነት ህፃናትን ከልጅነት ወጣ ያለ ነገር እያደረጉ እንደሆነ ያለ እድሜያቸው የማይገባ ነገር እያደረጉ እንዳልሆነ እና ጥሩ እንዳልሆነ ደስ እንደማይል ባህላችን እንዳልሆነ ምናምን ይላሉ። ግን ደግሞ ይሄ ልክ አይደለም። ሰው ከልጅነቱ ያልገነባውን ኮንፊደንስ ካደገ በኋላ ከየትም ሊያመጣ አይችልም። ስለዚህ ከዚህ እድሜያቸው ጀምሮ ነው ታለንቶቻቸውን እንዲሞክሩ በራሳቸው መተማመን እንዲኖራቸው አድርገን ማሳደግ ያለብን። ስለዚህ ኃጢአት እስካልሆነ ድረስ ወንጀል እስካልሰሩ ድረስ ሌሎች ነገሮችን እንዲሞክሩ ብናበረታታ እድል ብንሰጣቸው እላለሁ። እንግዲህ ሰሞኑን ደግሞ አዶናይ ወደ አርባ ምንጭ ሄዷል። የተደረገለት አቀባበል በአርባ ምንጭ ባህላዊ ተወዛዋዦች እንደዚህ የአርባ ምንጭ ባህላዊ ድንጉዛውን የሚያምረውን ባህላዊ ልብስ ለብሰው እንደዚህ ተቀብለውታል በጭፈራ ጎፋ አይ ሲጋሞ ጎፋ ጋይስ ይሄ ቪዲዮ ደግሞ በጣም ግራ የገባው ነው። እንግዲህ ኡጋንዳ ውስጥ ነው። ከዚህ በፊትም አንዳንድ ፋይቶችን አይቻለሁ፣ ግን በተመሳሳይ ጾታ ነው ያየሁት። እንደዚህ አይነት በተቃራኒ ጾታ ከክብደት አንፃር ነው ከምን አንፃር ነው እንግዲህ አብሮ ለመደባደብ አብሮ ለፋይት ለማድረግ ይመጣጠናሉ ተብሎ የቀረቡት አልገባኝም። እስቲ ቪዲዮን እንየው ጋይስ። መቀመጫዋን ጠለዘው። ጋይስ ወገቧ የለም። ድጌ ለጠፋት። ጋይስ በምን አኳያን በምን አንፃር ነው እንደዚህ ሚዛናዊ የሚሆነው? ይመቻት። እዚህ ጋር አሻወዳ ተመችቶኛል ጋይስ። እሷን በመቀመጫ በጥፊ ያለችው ጥላት እንዳይሆን ጋይስ። ስለ ፋይት የምታውቁ ሰዎች እባካችሁ ንገሩኝ። ሴቶችና ወንዶች የመጋጠም ምን የሚጋጠሙት ምን ሲሆኑ ነው? በምን ሚዛናዊ ሆኖ ነው? እዩት እንዴት እንደምታምር የኔ ቆንጆ። በጣም ነው የምወዳት። ቪዲዮዎቿ እንዳለ የትራንስ ቪዲዮዎች ናቸው። በጣም ነው የሚያማምሩት። ጋይስ ይሄን ቪዲዮ ያመጣሁት እዚህ ቪዲዮ ላይ የተሰጡ ኮመንት ሴክሽን
በጣም እብድብድ ኮሜንቶች ስለሆኑ ኮሜንቶቹን ላነብላችሁ ነው እንጂ እኔ ምንም ሪያክት ላደርግ አይደለም። እስቲ ኮሜንቶቹን እንያቸው። ኮሜንት እናንብብ እስቲ። እኔ አይደለሁም ኮሜንት እናንብብ ነው ያልኩት። ካሉት አሪፍ ተመርጦ እኮ ነው ይሄ። የፖሊስ ኢንፊኒክስ ምንድነው ምዝልግልግ የምትሉት? ድሮም ፈጣሪ ነው የሚጠብቀን። የተሰለፉት አለመሳቅ ቻሌንጅ ላይ ናቸው ብሏል። ሰው እንዴት እጁን መዘርጋት ያቅተዋል? እናንተ እንግዲህ እዚህ ቪዲዮ ላይ ያሉ ኮሜንት ሴክሽኖችን አንብባችሁ ጨርሱ። ይሄ እንግዲህ ሲሪ ኢንተርቴይንመንት ነው። አብራችሁ መሳቅ የምትፈልጉ ሰዎች ይህንን አካውንት ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ እና ሼር አድርጉት። ሌሎች ሪያክት እንዳደርግባቸው የምትፈልጓቸውን ቪዲዮዎች እባካችሁ ሲሪ በሚለው የቲክታክ አካውንት እዚህ ጋር አስቀምጥላችኋለሁ። ሜንሽን አድርጉኝና አብረን በሲሪ ኢንተርቴይንመንት ፈታ እንላለን፣ እንስቃለን። ባይ